አዳዲስ ነገሮች አሉ። አብርሃም ሄርሜላን መርጧል። በዚህ ጉዳይም እንግዲህ ሄርሜላና አብርሃም ተገናኝቶ በጣም ብዙ ነገሮችን አውርተዋል። በሩታ ጉዳይም እንግዲህ ሲነጋገሩ እንደነበረ ሰምቻለሁ። በዚህ ጉዳይ እምላችሁ ነገሮች አሉ። በሌላ በኩል በአብርሃም ምርጫ በጣም ብዙ ሰዎች እንግዲህ ተቆጥተዋል ማለት ነው። በዚህም የተነሳ ኦዲየንሱ ለሁለት ተከፍሏል ማለት ነው። ተመልካቾች ብዙ ሰዎች ብዙ ነገሮችን እያሉ ይገኛሉ። የእነሱንም እንግዲህ ሀሳቦች ይዤላችሁ ቀርብ ያለው እሱንም እንግዲህ ብዙ የምላችሁ ነገሮች አሉ። ወደ ጉዳይ ከመግባቴ በፊት ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ፣ የደውል ምልክቱንም አብሩት። አዳዲስና ትኩስ መረጃዎች ሲደርሱ እንግዲህ እንዲደርሷችሁ ማለት ነው። አሁን ወደ ጉዳይ ይገባለሁ። እንግዲህ ትላንትና እንዳያችሁት ሩታና ኤፍሬም አብርሃምን ጠርተውት እንግዲህ ይቅርታ ብለው ሲጠይቁት እየተመለከታችሁ ይመስለኛል። በዚህም እንግዲህ እኛ ጥፋት የለብንም፣ ነገር ግን እንግዲህ ከዚህ በፊት የተደራረግነውን ሁሉ ረስተን አብረን እንኑር። አብረን ብንኖር ነው የሚያዋጣው፣ ለልጃችንም ስንል አብረን ተቻችለንና ከዚህ በፊት ያደረግናቸውን ሁሉ ነገሮች እንግዲህ በሁለታችንም በኩል ይቅር ተባብለን ብንኖር ይሻላል ብላ ስትጠይቀው የተመለከታችሁ ይመስለኛል። በዚህም እንግዲህ አብርሃም አይሆንም፣ የምንም ይቅርታ ማድረገው ነገር የለም፣ ነገሮችን ሳላጣራና ሳልወስን ወደ አንቺ ጋር የምመለስበት ምንም ምክንያት የለም ብሎ መሄዱን እንግዲህ የምታስታውሱ ይመስለኛል። ከዚያ ሲመለስ ነው እንግዲህ አብርሃምና ሄርሜላ የተገናኙት ማለት ነው። ሄርሜላም እንግዲህ ያንን ቪዲዮ ካየች በኋላ ቀጥታ ያመራችው ወደ አብርሃም ቤት መሆኑ ነው የተሰማው። በዚህም እንግዲህ አብርሃምን አግኝታ እንግዲህ ስታናግረው ነበረ። በዚህም ሩታና ኤፍሬም አሁን ይቅርታ የጠየቁት የራሳቸውን ጥፋት ለመደባበቅ ነው ስትል ነው እንግዲህ አብርሃምን ያስረዳቸው ማለት ነው። በዚህም እንግዲህ አብርሃም ትክክል ነሽ በማለት እንግዲህ ሄርሜላን ምርጫው እንዳደረገ ነው እንግዲህ የተናገረው ማለት ነው። በዚህም እንግዲህ አንቺ ትክክል ነበርሽ፣ እነዚህ ልጆች ይቅርታ ለመጠየቅ የመጡበት ዋነኛው ምክንያት ጥፋት ሳይኖርበት እንዴት ሰው ይቅርታ ይጠይቃል ሲል ነው እንግዲህ የተናገረው። በዚህም እንግዲህ የሆነ ነገር ለመደበቅና ለማሸሽ እየሞከሩ ነው። ነገር ግን እሱን ማወቅ አልቻልንም። በራሳቸው ጊዜ ግን ይቅርታ ለመጠየቅ መምጣት ማለት አንድ ሰው ጥፋት ሳይኖርበት እንዴት ይቅርታ ለመጠየቅ ይመጣል? እነዚህ ልጆች እንግዲህ ጥፋተኛ ሳይሆኑ አልቀረም ሲል ነው እንግዲህ ለሄርሜላ ይነገራት። ሄርሜላም እንግዲህ ይህንን አጋጣሚ ስታገኝ ትክክል ነህ፣ እኛም ያመጣንልህ መረጃ እሱንም ተከትሎ ሌላ መረጃዎች እንግዲህ ይወጡብናል ብለው ስላሰቡ መጀመሪያውኑ እንግዲህ ቶሎ ብለው ይቅርታ ለመጠየቅና አንተንም እንግዲህ ይቅር ተባብለን አብረን እንቀጥል እንድትል ለማድረግ ነበረ። ነገር ግን ያንተ ውሳኔ ትክክል ነው። ነገሮች ሳይጣሩና ጥርት ብለው የሆነው ነገሮች ሁሉ እንግዲህ ወደ ፊት ለፊት ሳይወጡ የምንም ይቅርታ መደራረግ አያስፈልግም። እነሱ ነገሮችን ለማሸሽና ለመደበቅ እየሞከሩ ነው። ነገር ግን አንተ ትክክል ያደረግከው ብላ እንግዲህ በላይ ልጁን ስትሞላው እንደነበረ ነው የተሰማው። በዚህም እንግዲህ አብርሃም ሄርሜላን እንደ ትክክለኛ ሰው እንደወሰዳትና ሄርሜላን ለእሱ ሀሳቢ አድርጎ እንደወሰዳት ነው የተነገረው። ይህንንም ተከትሎ እንግዲህ አብርሃም አሁን ላይ ምርጫውን ወደ ሄርሜላ እያዘነበለ መሆኑ ነው የተሰማው። በዚህም እንግዲህ አብርሃም አሁን ላይ ሩታና ኤፍሬም ጥፋተኛ ናቸው ብሎ ሊያምን እንግዲህ ትንሽ እንደቀረውና ይህንም ተከትሎ ነው እንግዲህ ሄርሜላ እንግዲህ ሩጣ ወደ አብርሃም ቤት ሄደችው ማለት ነው። ይህንን አጋጣሚ በመጠቀም እንግዲህ ስለ ሩታና ኤፍሬም መጥፎ ነገሮችን እየተናገረች አብርሃምን ወደ እሷ የማዞር እቅዷን እንግዲህ እያሳካች መሆኑን ነው የተገነዘብነው ነው ያሉኝ። እንግዲህ ከአቅራቢያቸው የነገሩኝ ሰዎች እንዳሉኝ ከሆነ ማለት ነው። በዚህም አሁን ላይ አብርሃም እንግዲህ ሙሉ ለሙሉ ሄርሜላን እያመናትና ሩታና ኤፍሬም እያደረጉት ያሉት ነገሮች ደግሞ እነሱን ወደ ጥፋተኝነት የሚወስድ መንገድ መሆኑን ነው እንግዲህ እየተገነዘበ የሚገኘው ነው የተባለው። በዚህም ተመልካቾች እስኪ የእናንተን ሀሳብ አስቀምጡልኝ። አሁን ላይ ሩታና ኤፍሬም አብርሃምን ይቅርታ መጠየቃቸው ጥፋተኛ ያስብላቸዋል ወይስ ደግሞ ሩታ እንግዲህ ሁሉን ትተን ከልጃችን ጋር አብረን እንኑር ማለቷ የእሷን እንግዲህ ጥረት ያሳያል? ምን ታስባላችሁ? እስኪ ሀሳብ አስተያየታችሁን አስቀምጡልኝ። እንግዲህ ተመልካቾች የኔን ሀሳብ እዚህ ጋር ሳስቀምጥ አሁን ላይ ሩታ እያደረገች ያለችው ነገር ትክክል ነው ብዬ አምናለሁ። ምክንያቱም ደግሞ እንግዲህ ለልጃችን ብለን ብዙ ነገርን ትተን አብረን እንኑር
ማለቷ እንግዲህ ክፋቱ እኔ አይታየኝም። ምክንያቱም ይሄ ነገር እንግዲህ የእሷን ጥረትና ነገሮች ሰላም እንዲሆኑ የምታደርገውን ትልቅ ጥረት ነው የሚያሳየው። በዚህም እንግዲህ አብርሃም ይሄን ነገር ተቀብሎ እንግዲህ አብሯት መኖር ሲገባው፣ ነገር ግን እሱ ደግሞ አሁን ላይ ግዴታ እውነታውን ካላወቅኩ ምንም ነገር ማድረግ አልፈልግም፣ አንቺንም ይቅር ማለት አልፈልግም ማለቱ ትክክለኛ ነገር አይደለም ብዬ ነው ማምነው። ምክንያቱም ደግሞ እንግዲህ አብርሃም ገና ሲጀመር ከሩታ ጋር ነበረ። ይህን ነገር ማድረግ ብትፈልግ ኖሮ ድሮውኑ ማድረግ ትችል ነበረ። መጀመሪያውንም እንግዲህ ተዋደው ነው አብረው ሲኖሩ የነበረው። እንግዲህ እሱን በፍቅርም ሆነ በሌላ ነገር ወደ እሷ የምትስብበት ምንም ምክንያት የለውም። ምክንያቱም ከእጇ አልወጣም ነበረ። ነገር ግን ሌላ ሰው ነው ከእሷ እጅ እንዲወጣ ሲያደርጉ የነበሩት ማለት ነው። ይህንንም ተከትሎ እንግዲህ የሩታ ጥፋት አይታየኝም። አሁን ላይ እንግዲህ በጣም ብዙ ነገሮች ሁለታችንም ተደራርገናል። ሁለታችንም እንግዲህ መጥፎም ጥሩም ነገር አሳልፈናል። ስለዚህ እሱን ይቅር እንባባል ማለቷ ምኑ ጋ ነው ጥፋቱ? እኔ ጥፋቱ አይታየኝም። አንዳንዴ እኮ ነገሮችን ምንም ያህል ክፉ ቢሆኑ እኮ ይቅር ተባብሎ አብሮ መኖር አለ። ይሄ ደግሞ ለልጅ የሚከፈልና ለትዳር የሚከፈል መስዋዕትነት እንደመሆኑ ጭምር አብረው መኖራቸው ትክክለኛ ነገር ነው። ሩታም የምታደርገው ነገር ትክክለኛ ነው። እሱንም ማድረጓ ደግሞ የእሷን ጥፋተኛ አያስብላትም ብዬ ነው ማምነው። በዚህም እንግዲህ አብርሃም ተረድቷት እንደውም ከእሱ ነበር መምጣት የነበረበት። ይቅር ተባብለን አብረን እንኑር ብሎ እንግዲህ ይህንን ሀሳብ መደገፍ ሲኖርበት፣ ነገር ግን እሱ ግዴታ እውነታውን ማወቅ አለብኝ፣ ግዴታ አንቺን ጥፋተኛ ማድረግ አለብኝ እያለ እንግዲህ እንደሆነ ነው እኔ የሚሰማኝ ማለት ነው። በዚህ ጉዳይ ሀሳቤን ትጋሩኛላችሁ ብዬ አስባለሁ። ተመልካቾች እስኪ የእናንተን ሀሳብ ከታች አስቀምጡልኝ። በሌላ በኩል ደግሞ እንግዲህ ብዙ ተመልካቾች ለሁለት ተከፍለዋል ማለት ነው። ብዙ የአብርሃምና የሩታ ደጋፊዎች እንግዲህ ሶሻል ሚዲያ ላይ በጣም እየተጣሉና በጣም እየተዋቀሱ እንደሆነ ነው የተሰማው። በዚህም እንግዲህ እንዳገኘሁት መረጃ እንደሚያመለክተው ማለት ነው አሁን ላይ አብርሃም የወሰነው ውሳኔ ትክክል እንዳልሆነና ሩታ ቤተሰባችንን አብረን እናስተዳደር፣ ይቅርታ መጠየቅ ታናሽነት አይደለም ትልቅነት ነው ብላ በጠየቀችው መሰረት እንግዲህ አብርሃም ይህንን ይቅርታ ተቀብሎ አብሯት ሊሆን ሲገባ እንዴት እምቢ ይላታል ሲሉ እንግዲህ በጣም ብዙ ሰዎች አብርሃምን እየወቀሱት እንደሚገኙ ነው የሰማሁት። በዚህም እንግዲህ የሩታ ደጋፊዎች እንደሚሉት ከሆነ እሷ እንደውም ምንም ሳታደርግ ይቅርታ መጠየቅ አልነበረባትም። ነገር ግን ደግሞ ይቅርታ መጠየቅ ትልቅነት ነው። ሳያጠፉም ሰው ይቅርታ ይጠይቃል። ስለዚህ ይቺ ልጅ አጥፍታ ሳይሆን ሳታጠፋም ቢሆን ይቅርታ አንድ የሚያደርገን ነገሮች አሉ። እሱም ልጃችን ነው። ልጃችንን በሰላምና በፍቅር አብረን እናሳድግ። ይቅር ተባብለን ከዚህ በፊት በጣም ብዙ መጥፎና ጥሩ ነገሮችን አሳልፈናል። ብዙ ነገሮችን ስላሳለፍን አብረን አሁንም እንግዲህ ሌላም ነገሮችን መጋፈጥ እንችላለን። አብረን እንኑር፣ ሌሎቹን ነገሮች እንርሳቸው ብላ መጠየቅ የእሷን ትልቅነት ነው የሚያሳየው በሚል ነው እንግዲህ ብዙዎች እየተከራከሩላት የሚገኘው ማለት ነው። በሌላ በኩል ደግሞ የአብርሃም ደጋፊዎች እንደሚሉት ከሆነ እውነታው ግዴታ መውጣት አለበት። ለምንድን ነው ቀደም ብላ ይቅርታ የጠየቀችው? እሷ ነች ብሎ የፈረደባት የለም። ነገር ግን አሁን ላይ መታ ይቅርታ መጠየቋ ጭራሹን እንደውም ያስጠረጥራታል ሲሉ እንግዲህ ብዙ ሰዎች ከአብርሃም ጎን መሆናቸውን እየተናገሩ ይገኛሉ ማለት ነው። በዚህም ደግሞ አብርሃም አሁን ላይ እውነታውን ማውጣት አለበት። ከእሷ ጋር አብሮ ሊኖር አይችልም። ምክንያቱም እንዴት ያምናታል? እሷ ብትሆንስ እንደዚህ ነገሮችን ያደረገችው? ስለዚህ አሁን ላይ ግዴታ እውነታውን ካላወቀ ነገ እየተሳቀቀ ከእሷ ጋር የሚኖርበት ምንም ምክንያት የለውም። ስለዚህ ትክክለኛ ነገር ነው ያደረገው። እውነታውን ማውጣትና ማወቅ አለበት። እሱን ካደረገ በኋላ ነገሮችን ለይተው ወደ ውሳኔ መግባት ይችላል። ስለዚህ አብርሃም የምታደርገው ነገር ትክክል ነው። እኛ ከሱ ጎን ነች። እንደውም ሩታ ጥፋተኛ ሳትሆን አትቀርም። ራሷን በራሷ እያጋለጠች ይሆናል። በዚህም እንግዲህ ከአብርሃም ጎን ነን ሲሉ እንግዲህ በጣም ብዙ ተመልካቾች እየተናገሩ ይገኛሉ። እናንተስ ምን ታስባላችሁ? ተመልካቾች እናንተስ ከማጎን ናችሁ? እስኪ ሀሳብ አስተያየታችሁን ኮሜንት ስር አስቀምጡልኝ። ለዛሬ ያስኩላችሁ አዳዲስና ትኩስ መረጃዎች እነዚህን ይመስሉ ነበረ ተመልካቾች። በሌላ ጊዜ በሌላ አዳዲስ ነገሮች እስክመለስ ድረስ እንግዲህ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የደውል ምልክቱንም አብሩት። አዳዲስ ነገሮች ሲከሰቱ ተከታትዬ የማቀርብላችሁ ይሆናል። እስከዚያው ሀገራችንን ሰላም ያርግልን። ፒስ ቻው።